ይህ ኢትዮጵያ አደባባይ ይባላል። ቦታውን በቀላሉ ልትገምቱት አትችሉም። ፍንጭ ለመስጠት ያህል አዲስ አበባ አይደለም። አፍሪካና አውሮፓንም ከምርጫቸው አውጧቸው። ላቲን አሜሪካ ሜክሲኮ ሲቲን የምንገኘው። ሜክሲኮ ሲቲ የሜክሲኮ ዋና ከተማ ስትሆን በላቲን አሜሪካ ከሚገኙ ከተሞች ሁሉ ትልቋ ናት። 22 ሚሊዮን ዜጎች ይኖሩባታል። በዚህች ታላቅ ከተማ መሃል ታዲያ እንዲህ የሚል ስም ይነበባል። ኢትዮጵያ ፕላዛ ዴላ ትራንስፓረንሲያ። ይህ ቦታ ከ2009 በፊት ሜትሮ ኢትዮጵያ፣ ከ1954 እስከ 1970ዎቹ ደግሞ ግሎሬታ ደ ኢትዮጵያ ነበር የሚባለው። የዛሬውን አያድርገውና ሜክሲኮና ኢትዮጵያ ታሪካዊ ወዳጆች ነበሩ፣ ያውም የክፉ ቀን። ምናልባትም አዲስ አበባ ውስጥ እንዴት ሜክሲኮ የሚባል ሰፈር ኖረ የሚል ሐሳብ ሽው ብሎቦት የሚያውቅ ከሆነ ምክንያቱን እንንገራችሁ። ፋሺስት ጣሊያን ኢትዮጵያን ለሁለተኛ ጊዜ በግፍ በወረረበት ወቅት ኢትዮጵያን ደግፈው የፋሺስት ሞሶሎኒን መንግስት ተቃውመው ሊግ ኦፍ ኔሽን በተሰኘው የያኔው የዓለም መንግስታት ድርጅት ፊት ወዳጅነታቸውን ካሳዩን በቁጥር 5 ብቻ ከሆኑት የዓለም አገራት አንዷ ሜክሲኮ ነበረች። ክፉ ቀን ካለፈ ከሁለት አስርት ዓመታት በኋላ ሜክሲኮ ላሳየችን ታላቅ ወዳጅነት ምስጋና ለማቅረብ በዛውም በኤርትራ ጉዳይ በተባበሩት መንግስታት ድርጅት ፊት ድጋፏን ለኢትዮጵያ እንድትሰጥ ለመጠየቅ አፄ ኃይለ ሥላሴ ወደ ሜክሲኮ አመሩ። ጊዜው እንደ አውሮፓውያን አቆጣጠር 1954 ነበር። ዲፕሎማቲክ ልዑካን ቡድናቸውን ይዘው ሜክሲኮ የተገኙት የኢትዮጵያው ንጉሥ አንድ አደባባይና አንድ ትምህርት ቤት መርቀው እንዲከፍቱ በክብር ተጠየቁ። አፄው መርቀው የከፈቷቸው አደባባይና ትምህርት ቤት ሁለቱም በሀገራችን ኢትዮጵያ ስም ተሰየሙ። ሜክሲኮ ባሳየቻቸው ያልተቋረጠ ወዳጅነት የተገረሙት አፄ ኃይለ ሥላሴ ወደ አገራቸው ሲመለሱ የሜክሲኮን ውለታ መክፈል ስለሚችሉበት መንገድ እያሰላሰሉ ነበር። ሐሳባቸው መሬት ወርዶ እንደ አውሮፓውያን አቆጣጠር ታኅሳስ 21 ቀን 1958 የወቅቱ የአዲስ አበባ ከንቲባ ደጃዝማች ዘውዴ ገብረስላሴ፣ የሜክሲኮ ልዩ መልእክተኛ ሩዶልፍ ኡዲግሊና የአዲስ አበባ ነዋሪዎች በተገኙበት ቀድሞ ማይጨው አደባባይ ይባል የነበረው ቦታ ሜክሲኮ አደባባይ ተብሎ ተሰየመ። በዚህም በአዲስ አበባ ሜክሲኮ፣ በሜክሲኮ ሲቲም ኢትዮጵያ የሚባሉ አደባባዮች ተፈጠሩ። በኢትዮጵያ የሜክሲኮ የባህል ማዕከል ተከፍቶ በፈረንጆቹ እስከ 1970ዎቹ ድረስ አገልግሎት ይሰጥም ነበር። ሆኖም ደርግ አገሪቱን ሲቆጣጠር የሁለቱ አገራት ግንኙነት መቀዛቀዝ ጀመረ። በኢትዮጵያ የሚገኘው የሜክሲኮ የባህል ማዕከልም ተዘጋ። በዛው ሰሞን በሜክሲኮ ሲቲ የሚገኘው ግሎሬታ ደ ኢትዮጵያ ወይም ኢትዮጵያ አደባባይ ለባቡር ግንባታ ሲባል ፈረሰ። አደባባዩ ቢፈርስም በቦታው ከምድር በታች የተገነባው የባቡር ጣቢያ ሜትሮ ኢትዮጵያ ተብሎ ተሰየመ። እንደ አውሮፓውያን አቆጣጠር በ2009 ግን የኢትዮጵያን ስም ከሜክሲኮ አደባባይ የሚፍቅ ችግር ተፈጠረ። ኢንፎዲኤፍ የተሰኘው የሜክሲኮ የሕዝብ መረጃ ድርጅት ቢሮውን በሜትሮ ኢትዮጵያ አካባቢ ከፈተ። ድርጅቱ የሚያራምደውን የመረጃ ግልጸኝነት ለማመላከት ሲባል ድርጅቱ በተከፈተበት አካባቢ የሚገኘው ሜትሮ ኢትዮጵያ ፕላዛ ትራንስፓረንሲያ ወይም ትራንስፓረንሲ ስኩዌር ወደሚል ስም እንዲቀየር ለመንግስት ጥያቄ ቀረበ። የሜክሲኮ መንግስትም ጥያቄውን ተቀብሎ ሜትሮ ኢትዮጵያ ይባል የነበረውን አደባባይ ፕላዛ ትራንስፓረንሲያ ወደሚል ስም ቀየረው። የኢትዮጵያ ስም ለግማሽ ምዕተ ዓመት ከቆየበት የሜክሲኮ አደባባይ ተፋቀ። የሚያሳዝነው ለ54 ዓመታት የአካባቢው መጠሪያ የነበረው የኢትዮጵያ ስም ከሜክሲኮ አደባባይ ሲፋቅ ኢትዮጵያ ከሁሉም አገራት ጋር ያላትን ታሪካዊ ወዳጅነት የማስቀጠል ኃላፊነት የተጣለበት የውጭ ጉዳይ ሚኒስትርም ሆነ ኢትዮጵያን ወክሎ በሜክሲኮ የሚገኘው የኢትዮጵያ ኤምባሲ ጉዳይ ያላሉትም ነበር። የተቃውሞ ፊርማ አሰባስበው ከሜክሲኮ መንግስት ጋር ከፍተኛ ግብግብ ውስጥ ገብተው የኢትዮጵያ ስም ዳግም በዚህ አደባባይ እንዲጠራ ያደረጉት ሜክሲኮውያን ራስ ተፈሪያን ናቸው። ዛሬ ላይ እንደምትመለከቱት የቀድሞ አደባባይ የነበረበት ቦታ የምድር ውስጥ የባቡር ጣቢያ ሲሆን ስሙም ኢትዮጵያ ፕላዛ ዴላ ትራንስፓረንሲያ ይባላል። ስሙ ብቻ ሳይሆን ልክ እንደ ቀድሞው የኢትዮጵያ ይፋዊ መታወቂያ የነበረው ሞአንበሳም የጣቢያው ምልክት ነው። ባቡር ጣቢያው በዓመት 7 ሚሊዮን ተጓዦችን የሚያስተናግድ ትልቅ መስመር ነው። በአዲስ አበባ የሚገኘው ሜክሲኮ አደባባይም በተመሳሳይ ለባቡር መስመር ግንባታ ሲባል ከፈረሰ ዓመታት ተቆጠሩ። ወደ ሜክሲኮ ዘልቀን ከመግባታችን በፊት
የተወሰኑ ጂኦግራፊያዊ መረጃዎችን እንስጣችሁ። አትላንቲክን ተሻግሮ ሁለት አህጉራት ይገኛሉ። የጋራ መጠሪያቸው አሜሪካ ይባላል። በአቅጣጫ ካስቀመጥናቸው ሰሜን አሜሪካና ደቡብ አሜሪካ ይባላሉ። ሰሜን አሜሪካ የሚባለው አህጉር 23 ሀገራትን ይይዛል። ካናዳ፣ ዩናይትድ ስቴትስ ኦፍ አሜሪካ እና ሜክሲኮን ጨምሮ 20 የካሪቢያን ደሴት ሀገራት በዚህ ዝርዝር ውስጥ ይካተታሉ። መሃል ላይ መካከለኛው አሜሪካ የሚባሉ 7 ሀገራት ይገኛሉ። ጓቲማላ፣ ሆንዱራስ፣ ኒካራጓ፣ ኤልሳልቫዶር፣ ኮስታሪካ፣ ፓናማ እና ቤሊዝ ይባላሉ። ደቡብ አሜሪካ የሚባለው አህጉር የሚጀምረው ከኮሎምቢያ ሲሆን በቁጥር 12 ሀገራት ይገኙበታል። ደቡብ አሜሪካን ስናስብ ቀድሞ ወደ አእምሯችን የሚመጣልን ላቲን አሜሪካ የሚለው ስም ነው። ላቲን አሜሪካ የሚለው ስያሜ ጂኦግራፊያዊ ትርጉም የለውም። ከቅኝ ግዛት ጋር ተያይዞ የመጣ ቋንቋና ባህልን መሰረት ያደረገ መጠሪያ ነው። ከ3 ሀገራት ውጪ ከሜክሲኮ በታች የሚገኙ ሀገራት በሙሉ የስፓኒሽ ቋንቋ ተናጋሪዎች ናቸው። ብራዚል ፖርቹጋልኛ፣ ፍሬንች ጊያና ፈረንሳይኛ ተናጋሪዎች ናቸው። ላቲን አሜሪካ የሚባለው መጠሪያ ደቡብ አሜሪካ የገባውም በእነዚህ ቋንቋዎች ምክንያት ነው። ከጥንት የሮማን ኢምፓየር ጀምሮ እነዚህ ቋንቋዎች በወል የላቲን ቋንቋዎች ይባላሉ። እናም የላቲን ቋንቋዎችን ብሔራዊ ቋንቋ ያደረጉ የሰሜን መካከለኛውና ደቡብ አሜሪካ ሀገራት በጋራ ላቲን አሜሪካ ይባላሉ። ሜክሲኮ ለምሳሌ በጂኦግራፊያዊ አቀማመጧ ሰሜን አሜሪካ ውስጥ ብትገኝም ስፓኒሽኛ ተናጋሪ በመሆኗ ግን ከላቲን አሜሪካ ሀገራት አንዷ ሆናለች። በዚህ ምክንያት በተለያዩ የዓለም ሀገራት የሚገኙ የእነዚህ ሀገራት ዜጎችም ላቲኖስ በሚል የወል ስም ይጠራሉ። በተለያዩ የዓለም ሀገራት የሚገኙ የእነዚህ ሀገራት ዜጎችም ላቲኖስ በሚል የወል ስም ይጠራሉ። ሜክሲኮ የዓለም የምግብ ዋና ከተማ ናት። የምግቦች ሁሉ ንጉሥ ደግሞ ታኮስ ይባላል። ሜክሲኮ ደርሰን ታኮስ ሳንመገብ ብንመለስ ይቅር አትሉኝም መቼስ። ታኮስ ሜክሲኮ ለዓለም ካበረከተቻቸው ምርጥ የምግብ አይነቶች ቀዳሚው ነው። ከክርስቶስ ልደት 1500 ዓመት ጀምሮ በሜክሲኮ በምግብነት ሲያገለግል ቆይቷል። ዛሬ ላይ በመላው ዓለም ታኮስ የማይሸጥበት የምግብ አደባባይ የለም ማለት ይቻላል። አሜሪካ ለምሳሌ ታኮስ ከመብላት አልፋ በየዓመቱ ኦክቶበር 4ን የታኮስ ቀን እያለች ታከብራለች። በሜክሲኮም ታኮስ በስሙ ቀን ተሰይሞለታል። እዚህ የታኮስ ቀን ማርች 31 ይከበራል። በእነዚህ ቀናት በየአካባቢው በሚገኙ የታኮስ ቤቶች እየሄዱ በቅናሽ ዋጋ የታኮስ አምሮቶን መወጣት ይችላሉ። እንደየአካባቢውና እንደ ተመጋቢው ምርጫ ታኮስ ውስጥ የሚገባው ንጥረ ነገር ቢለያይም በዋናነት ግን በትናንሹ የተጋገሩ ቂጣዎች፣ ስጋ፣ ቺዝ፣ አትክልትና ሳልሳ ይገቡበታል። እግር ጥሎት ሜክሲኮ ከተገኙ በገቡበት ሬስቶራንት፣ ምግብ በሚሸጥባቸው አደባባዮች ሁሉ አብዛኛው ሰው ታኮስ ሲመገብ ይመለከታሉ። ሜክሲኮ የታኮስ ብቻ አይደለችም፣ የቴኪላም አገር ናት። ቴኪላ ከደቡብ ምዕራብ ሜክሲኮ ተነስቶ ዓለምን ያዳረሰ መጠጥ ሲሆን የሚመረተውም ጋቤ ከሚባል ተክል ነው። ይህ የምትመለከቱት ቤት የቴኪላ መሸጫ ነው። ወንበር ዘርግተው የሚጠብቋቸው ደንበኞቻቸው ሲመጡ የቤቱ መልክ እንዲህ ይቀየራል። 4 አይነት ቴኪላዎች ሲኖሩ 2 ወር፣ 1 ዓመት፣ 2 ዓመት፣ 3 ዓመትና ከዛ በላይ የቆየ ቴኪላ በሚል ደረጃ ይወጣላቸዋል። ልክ እንደኛዎቹ አረቄ፣ ጠጅ ወይም ጠላ በባህላዊ መንገድ ይሰራ የነበረውን ቴኪላ ከፍ አድርገው በኢንዱስትሪ ደረጃ የሚመረትና ከፍተኛ ገቢ የሚያስገኝ መጠጥ አድርገውታል። ሜክሲኮ ዓለም ላይ ተነስተው ከነበሩ ስልጣኔዎች ሁሉ ቁንጮው ነው የሚባለው የማያና የአዜቲክ ስልጣኔዎች እምብርትም ነበረች። ስዊዘርላንድ የቼኮሌት አገር ትባላለች። ቼኮሌትን ፈጥራ ለዓለም ያስተዋወቀችው አገር ግን ሜክሲኮ ናት። ሜክሲኮ ሲቲ 700 ዓመታትን ያስቆጠረች በዕድሜ በሰሜንና ደቡብ አሜሪካ አህጉራት አቻ የማይገኝላት ጥንታዊት ከተማ ናት። ኢትዮጵያውያን አዲስ አበባን አዱ ገነት እንደሚሏት 22 ሚሊዮን የሜክሲኮ ሲቲ ነዋሪዎችም ከተማቸውን ሲያቆላምጡ ሲዲኤምኤክስ ይሏታል። በስፓኒሽኛ ሲውዳዴ ሜሂኮ እንደማለት ነው። ሜክሲኮ ሲቲ በየዓመቱ 22 ሴንቲሜትር ወደ መሬት ትሰምጣለች። ባለፈው አንድ ክፍለ ዘመን ብቻ የከተማዋ ቁመት በ9 ሜትር ቀንሷል። ምክንያቱ ደግሞ ሜክሲኮ ሲቲ ሐይቅ ላይ የተገነባች ከተማ በመሆኗ ነው። መሃል ሜክሲኮ ሲቲ ይህን የመሰለ በጫካ የተሸፈነ ፓርክ ያገኛሉ። ይህ ፓርክ በስፋት
ከኒውዮርኩ ሴንትራል ፓርክ በእጥፍ ይበልጣል። በመላው ላቲን አሜሪካ ትልቁ የከተማ ፓርክ ሲሆን 3 ክፍሎች አሉት። የመዝናኛ ስፍራዎች፣ የስፖርት ማዘውተሪያዎች፣ ሐይቅ፣ ሬስቶራንቶች፣ የባህል ማዕከልና ሙዚየሞችን አቅፎ የያዘ ነው። ሜክሲኮ ሲቲ ዓለማችን ላይ ዘመናዊ ባቡር ስርዓት ከዘረጉ ከተሞች አንዷ ናት። በከተማዋ ባቡር ርካሽ ከሚባሉ የብዙሃን ትራንስፖርት አማራጮች አንዱ ነው። በዚህም 4.5 ሚሊዮን የከተማዋ ነዋሪዎች በየቀኑ የባቡር ትራንስፖርት ይጠቀማሉ። 12 መስመሮች ያሉት የከተማዋ የባቡር መስመር በአጠቃላይ 226 ኪሎ ሜትሮችን ይሸፍናል። የምድር ውስጥ የሜትሮ ስርዓታቸው ከትራንስፖርት ባሻገር ኤግዚቢሽኖች የሚካሄዱባቸው ቦታዎች፣ የሲኒማ አዳራሾች፣ ሙዚየሞች፣ ላይብረሪዎችና የመጻሕፍት መሸጫ ቦታዎችንም የያዘ ነው። ቢአርቲ ወይም ባስ ራፒድ ትራንዚት የዓለም ሀገራት የብዙሃን ትራንስፖርትን ለማበረታታት የሚጠቀሙበት ዘመናዊ የትራንስፖርት ስርዓት ነው። አገልግሎቱ በዘመናዊ ደብል ዴከር መኪኖች የሚሰጥ ሲሆን ባሶች ብቻ የሚሄዱባቸው የተለየ መንገድም አላቸው። ቢአርቲን ከሚጠቀሙ ሀገራት ሜክሲኮ ቀዳሚዋ ናት። ቀላል የባቡር መስመር፣ መደበኛ ባሶች፣ የኬብል መኪኖችና ሳይክል ደግሞ ሌሎች በሜክሲኮ ሲቲ የሚያገኟቸው የትራንስፖርት አማራጮች ናቸው። የሚሄዱባቸው የተለየ መንገድም አላቸው። ቢአርቲን ከሚጠቀሙ ሀገራት ሜክሲኮ ቀዳሚዋ ናት። ቀላል የባቡር መስመር፣ መደበኛ ባሶች፣ የኬብል መኪኖችና ሳይክል ደግሞ ሌሎች በሜክሲኮ ሲቲ የሚያገኟቸው የትራንስፖርት አማራጮች ናቸው። በ1.4 ትሪሊዮን ዶላር ጂዲፒ ሜክሲኮ የዓለማችን 12ኛዋ ሀብታም ሀገር ናት። የሜክሲኮ ኢኮኖሚ በአገልግሎት ዘርፉ የሚመራ ሲሆን ኢንዱስትሪ ቀጣዩን ስፍራ ይይዛል። ሀገሪቱ በአውቶሞቲቭ ኢንዱስትሪ ትታወቃለች። ዓለማችን ላይም 7ኛዋ የሕዝብ ማጓጓዣ፣ 5ኛዋ የጭነት መኪና አምራች ሀገር ናት። ከታላላቅ ዓለም አቀፍ መኪና አምራች ድርጅቶች ሜክሲኮ ያልገባ የለም። የአሜሪካዎቹ ጄኔራል ሞተርና ፎርድ፣ የጃፓኖቹ ቶዮታ፣ ሆንዳ፣ ኒሳንና ማዝዳ፣ የጀርመኖቹ ቮልስዋገን፣ ቢኤምደብሊው፣ አውዲና መርሴዲስ፣ የደቡብ ኮሪያዎቹ ሃንዳይና ኪያ፣ የስዊድኖቹ ስካኒያና ቮልቮ ሁሉም መገኛቸው እዚህ ነው። የአውቶሞቲቭ ኢንዱስትሪው ለ1 ሚሊዮን የአገሪቱ ዜጎች የሥራ ዕድልን የፈጠረ፣ ለአገሪቱ ጂዲፒ 3.5 ከመቶ፣ ለአምራች ዘርፉ ደግሞ 18 ከመቶ አስተዋጽኦ አለው። በዓመት 3.5 ሚሊዮን መኪኖችን የምታመርተው ሜክሲኮ 95 ከመቶ መኪኖቿን የምትገዛት ደግሞ ጎረቤት አገር አሜሪካ ናት። በዚህም ሜክሲኮ ለአሜሪካ መኪና ኤክስፖርት ከሚያደርጉ አገራት ቀዳሚዋ ናት። የሰሜን አሜሪካ ሀገራት የሆኑት ሜክሲኮ፣ ካናዳና አሜሪካ ዩኤስኤምሲኤ የተሰኘ የሶስትዮሽ ነፃ የንግድ ቀጠና ስምምነት አላቸው። በዚህ ስምምነት መሰረት በሜክሲኮ የሚመረቱ ዕቃዎች ያለምንም ታሪፍ በአሜሪካ ገበያ ገብተው ይሸጣሉ። አሜሪካ በየሱፐርማርኬቶቿ የሚሸጣቸው 64 ከመቶ አትክልት፣ 46 ከመቶ ትኩስ ፍራፍሬዎች በሜክሲኮ ምድር የተመረቱ ናቸው። በአሜሪካ ምድር ከሚሸጠው አቮካዶ 80 ከመቶ ከሜክሲኮ የመጣ ነው። ሜክሲኮ በዓለም ቁጥር 1 አቮካዶ አምራች ሀገር ስትሆን የዓለምን 30 ከመቶ አቮካዶ ታመርታለች። ስትሮቤሪ፣ ማንጎ፣ ሎሚ፣ አናናስ፣ ሐብሐብ፣ ፓፓዬ፣ ቲማቲምና ሙዝም ለአሜሪካን ገበያ ታቀርባለች። ግብርና 4 ከመቶውን የሜክሲኮ ኢኮኖሚ ያመነጫል። በዓመት 50 ቢሊዮን ዶላር ገቢ ታገኝበታለች። ከፍተኛ ገቢ ከሚያስገኙላት ቱሪዝምና የነዳጅ ኤክስፖርት በመብለጥ አንደኛ ደረጃን መያዝ ችሏል። ሜክሲኮ አሜሪካን የምትመግባት አገር ብትሆንም በየቀኑ ስሟ የሚነሳው ግን በስደተኞች ከፍ ሲልም በአደንዛዥ ዕፅ አዘዋዋሪ ወንጀለኞች ምክንያት ነው። በእርግጥ የሀብታሟ አገር አሜሪካ ጎረቤት ሆና ስሟ ከስደት ጋር ባይነሳን የሚገርመው የሜክሲኮን ድንበር አቋርጠው ወደ አሜሪካ መግባት የሚፈልጉ ስደተኞች ሜክሲኮውያን ብቻ አይደሉም። ጥናቶች እንደሚያሳዩት ኢትዮጵያውያንን ጨምሮ ከ147 ሀገራት የሚመጡ ስደተኞች አሜሪካ ለመግባት ሲሉ የሜክሲኮን ምድር ይረግጣሉ። ጦርነት፣ የሰብአዊ መብት ጥሰትና የኢኮኖሚ ቀውስን ሽሽት በየወሩ 56000 ስደተኞች ሜክሲኮ ድንበር ይገኛሉ። እዚህ ድንበር ለመገኘት ታዲያ ድራማ የሚመስል ሕይወትን ያልፋሉ። ሕገወጥ ናቸውና ከሀገራቸው በቀጥታ ወደ ሜክሲኮ አይበሩም። ከየሀገራቸው ሲነሱ ቪዛ የማይጠየቁባቸውን ወይም በቀላሉ ቪዛ የሚያገኙባቸውን መተላለፊያ ሀገራት ይመርጣሉ።
እግረ መንገዳቸውን